አሰላሙ አለይኩም ወራህመቱላሂ ወበረካቱ ውዶችዬ፣ እንግዲህ ሰፈራችንን ልቀርጽላችሁ ነው። ግን በፀሐይ ስለሆነ ትንሽ በደንብ ግልጽ አይሆንም። እኔ ያለሁት እዚህ ውስጥ ያህል ነው። ወደ አጠቃላይ ስለሆነ የምቀርጸው አልአይን ይባላል። አልአይን የምታውቁት ልትኖሩ ትችላላችሁ። አልአይን አካባቢ ያላችሁ ታውቁታላችሁ። እና ጀበለል ሐፊዝ የሚባለውን ጀበል ታያችሁ ነው። አሁን ይሄ በቀን ስለሆነ በምሽት ቢሆን ማለት ነው ጫፍ ድረስ መብራት አለ። ጫፍ ድረስ የሆነች ለእናንተ በደንብ አታስታውቃችሁም እንጂ ሀዲቃው ነገርም አለ ፎቅ ጫፍ ነው። ጀበለል ሐፊዝ ከዛ ታችታችሁን በደንብ አይታይም። መዝራዕም አለ ታች ፀሐይ ስለሆነ ነው እንጂ ለእኔ ግን ይታየኛል። ተራራው ይሄንን ይመስላል። ጀበል ሐፊዝ በጀርባው ኦማን ይመስለኛል ያለው። እንግዲህ 100% እርግጠኛ አይደለሁም። ኦማን ነው የሚመስለኝ፣ ድንበር ላይ ስለሆነ ያለ ነው። እርግጠኛ ግን አይደለሁም። ምናልባት ትንሽ ሊኖርም ይችላል። አልአይን የኢማራት ምድር ማለት ነው። እንደሚመስለው ከዚህ በኋላ ያለው ኦማን መስጊድ ከጀርባ ማለት ነው። እንደዛ ነው አንዳንድ ሰዎች መረጃ የሰጡኝ። ከዚህ ጀርባ ኦማን ነው እንጂ ኢማራት ያለቀ ይመስለኛል። ይሄ ሙከይፍ እና ይሄ ደግሞ የቅርብ ሰፈራችን እዚህ አካባቢ የነጡ ፀሐዩ ጋር የደመቁ የራቁ አካባቢዎችን የሚገልጽላችሁ እናንተ እኔን ላይክ፣ ሰብስክራይብ፣ ኮሜንት በማድረግ እንድትተባበሩኝ በትህትና ጠይቃለሁ። የሚወዱት ቤተሰቦች በዚህ ያለው ሳር የመሰሉ ምንጣፎች ግሪኖች አሉ። በዚህ ኳስ ሜዳም አለ፣ የልጆች መጫወቻ እዚህ ጋር። ያው ኢማራት ታውቃላችሁ ሰፊ ከመሆኑ መጠን ያው የአካባቢው ይለያል። እዚህ ያሉ ህንፃዎች በጣም ትልቅ አይደለም። ይቅርታ ለድምጽ ከእንቅልፌ ስለተነሳሁ ነው። ከእንቅልፌ ተነስቼ ነው ውሃ ጠጥቻለሁ። ያው ከእንቅልፌ የተነሳ ሰው ድምፁ ትንሽ ይከብዳል። ይቅርታ ብያለሁ ለድምጼ። እዛ ላይ ደግሞ በካሜራው ድምጽ ብቻ ስለሆነ ትንሽ ላይወጣላችሁ ይችላል። አሁን ይሄ የማሳያችሁ በጣም የሚገርም ነገር ማለት ነው። ለእናንተ ላይ ገርማችሁ ይችላል። ራቀኝ መሰለኝ ላሳያችሁ ነበር። ቆይ ይሄ ነጩ ህንፃ አንድ፣ ይሄ ሁለት ነጩ ህንፃ የዛ ሁለት እንትኖች የሚታዩበት ቀጣይ ይሄ ሶስት፣ ይሄ እኔ የቆምኩበት አራት እንዳልወድቅ አሁን አሳያችኋለሁ። አራት ይሄን ያለበት ህንፃ ነው። እኛ ጋር ስትሆን ይጸዳል። እኛ አይደለንም የምናጸዳው ባንካሌ ነው። እዚህ ጋር ኮንቴነር አለች። የትልልቅ ብረት ድስት ማስቀመጫ የበዓል ጊዜ ከዚህ ነው ብረት ድስት የምወስደው።
አታምንም። በጣም ከባድ ነው። ቤታችን ድግስ አለ ከፍተኛ እንደዚህ ትልልቅ ብረት ድስቶች እዚህ ነው የማስቀምጠው። ሁለት በግ ምናምን እንሰራለን። እንግዲህ ስጡፍ ላይ ይታያችሁ ይሄ ማስቀመጫ ማለት ነው። ወይ ፀሐዩ ልክ ጉንፋን እንዳያዘው ሲሆን ያደረገ ቢስሚላ 3 ህንጻ ሳይቻችኋለሁ። 3 ህንጻ ተከታታይ ማለት ነው። በዚህ በኩል ለመስራት ፈልጌ ነው። ይሄ የትንባ አላማ ምንድን ነው? ይሄ መስበህ የሚያጸዱ ወንዶች አሉ እዚህ ጋር እኔ እንዳያው መስበህ የሚያጸዱ ባንጋሎች አሉበት ግቢ። ከዛ ይሄ ቀጣይ ያለው ግቢ 4 5 ይሄ ሁሉ በጣም የሚገርማችሁ የሴትዬ የልጆቿ ቤት ነው። ተከታታይ ማለት ነው። እንዴት እንደሰጧቸው አላውቅም። ወላሂ የልጆቿ ቤት ነው። እስኪ ከደረስኩበት የኛ ግቢ በዚህ በኩል እቅረጽላችሁ እስኪ። ደረስኩበት። እንደዚህ የኛ ግቢ ይታይም። በዚህ በፊት ለፊታችን ያለ ሰፈራችን ነው። እዚህ ጋር ያልተሰራ ቦታ አለ እንደኛ ሀገር ማለት ነው። አንድ የቀራለ ሌላው እንኳን የጨረሱ ነው እየሰሩ። እኔ ስገባ እዚህ ቤት ይሄ ህንጻ የለም ነበረ። ከዚህ ቀጥሎ ያለው ህንጻ የሴትዬ ልጇ እንደዚሁ ገና እየተደለደለ ነበር። ሁሉ በዚች አመት ውስጥ ነው ያለቀው። አሁን ይሄ ቤት በቅርብ ነው የተጀመረው፣ በቅርብ የአሁኑ ክረምት ላይ ማለት ነው። ያው እንደምታዩ እያለቀ ነው። እዛ ጋርም እንደምታዩት ደግሞ እያለቀ ነው። እና እኔ ረዘም አድርጌ እቀርጻለሁ ብዬ ነበረ፣ ግን ፀሐዩን አልቻልኩትም ወላሂ። ፀሐይ ስለማንወጣኛው ቤት ለቤት ስለሆነ ይህ በዚህ ጋር ይታያችኋል። መዝር አለ፣ የበዛ ጋር መዝር አለ። አንድ ጊዜ ሄጄበት ነበረ፣ በዛ ወክ እያደረግን ማለት ነው ጓደኛዬ ጋር አለ፣ በዛም አለ። እንግዲህ ጀበል ሐፊዝን ለማታውቁት ይህንን የገረጣ ጀበል በዚህ መልኩ ቆርጬላችኋለሁ። ለእናንተ በጣም በርቀት ይመስላል። እኔ ግን በይኔ በዚህ እንደዚህ ቅርብ ነው መስሎ የሚታየኝ። የኔ ወዶች ፀሐዩን አልቻልኩትም ወይ ለወርድ ነው። በመብራት ማታ ቀርጽላችኋለሁ። በጣም ነው የሚያምሩ በመብራት ሲሆን ተራራው ማለት ነው። ጀበሉ በጣም ተራራ ነው። አሁን እኔ ግን በዚህ የኮተት ማስቀመጫችን አለ። በቃ በግሬድ ወረድ ደረጃው ነው እናንተ። ይህ ደግሞ ክረምት ሲሆን እናወጣዋለን፣ ፈርሻለን በብርድ ሰዓት። ይሄ ደግሞ ረመዳን ሲሆን ስናክለኝ ነበር። ይሄ ደግሞ ረመዳን ሲሆን የኮከብ የጨረቃና ኮከብ ቅርጽ አለው ማለት ነው። በረመዳን ይህም እንኳን ደህና መጣችሁ። አረብኛ የምትችሉ ታነቡታላችሁ። ይህ ማሻአላ ምናምን የሚል ስለተኛ ድምፄን ማውጣት ስለፈለኩ ነው። ይህን ይመስል